بكتبلا أمكان مركم ماما بكتبلا آمين إذا قلت آمين عشان ما كان في مكان يسوع أرجع يا ولد آمين 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 يا سمعت جاويني تكفونا جار نور الدين ቤት መጠለያ ብቻ አይደለም የሰው ልጅ ሰብአዊ ክብሩ የሚጠበቅበት ከቅዝቃዜና ከሐሩር የሚከላከልበት የህይወት መሰረት እንጂ ይሁን እንጂ በተለያዩ ምክንያቶች ቤቶቻቸው አርጅተውባቸው ጣሪያው አፍስሶባቸው ግድግዳ ተወዳድሶ በችግር ውስጥ የሚገኙ ወገኖቻችን ቁጥር ከዓመታት በፊት ቀላል አልነበረም። ፓርቲያችን ብልጽግና የዜጎችን ጉስቁልና ለመከላከል ሰው ተኮር ፕሮግራም አካል የሆነው በርካታ ድሃ ተኮር ስራዎችን በማህበራዊ ዘርፍ በፕሮግራም ጭምር አካቶ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የበጎ ፈቃድ አገልግሎት መርሃ ግብር አስጀማሪነት የመረዳዳትና የመደጋገፍ በጎ ተግባር በዓል ሆኖ የማስቀጠል ስራ እየተሰራ ይገኛል። በየዓመቱ እንደዚህ የደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሐሳብ ከጀመርን ዋላ ደርበናል። አብረን የእናቶችን ቤት አቅመ ደካሞችን እንደግፍ እናግዝ። ይሄ በፈጣሪም በምድርም በጣም ጠቃሚ ነገር። የአቅመ ደካሞች ቤት የማደስና የመገንባት ስራ በየዓመቱ በበጎ ፈቃድ አገልግሎት በመንግስት አነሳሽነት የሚከናወን ትልቅ ማህበራዊ ተግባር ነው። በተለይም በክረምት ወራት የሚከናወኑ የበጎ ፈቃድ አገልግሎት በሺዎች የሚቆጠሩ ዜጎችን ተጠቃሚ ያደረገ ይገኛል። እንዲህ ያሉ ተግባራት በሰዎች ዕለት ተዕለት ህይወት ከመቀየር ባለፈ በማህበረሰቡ መካከል ያለውን የመረዳዳት ባህል ትውልድ ተሻጋሪ ያደርጉታል። የአቅመ ደካሞች ቤት ማደስ ማህበራዊ ትስስር የማጠናከር የዜጎችን ሰብአዊ ክብር የመጠበቅና በበጎ ፈቃደኝነት የሚበረታታ ተግባር ነው። ኢትዮጵያ ለደ የሰላም አምባ ቃሎት ኑረ ሁሉም ያግባባ ለኗሪ ምቹ